ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እስቲ እንደው ባካችሁ ልጆች ያላችሁ ሰዎች እናንተ ልክ ከትምህርት ቤት ሲመጡ ማለት ነው ወይም ወጥተው የሆነ ቦታ ደርሰው ሲመጡ እንደው እናንተ ጋር ያለውንም ነገር እስኪ እንድታወሩኝ ስለፈለኩ ነው ይሄንን ነገር ወደ እናንተ ይዤ የመጣሁት። ሁላችሁም ያላችሁን ልምድ እዚህ ላይ ሼር ብታደርጉ ኮሜንት ብታደርጉ ደስ ይለኛል። ወላጆች የሆነን እንማማርበታለን ማለት ነው። ያላቸውን ነገር ማለት የዋሉበትን ውሎ ጠቅላላ ያወሩላችኋል። በደንብ ያወሩላችኋል። ሁሉን ነገር ይነግሯችኋል። ምንም የሚቀር ነገር የለም። በደንብ ያወሯችኋል ማለት ነው። መጥተው እንደዚህ ሆኖ እንደዛ ሆኖ እንደዚህ ሆኖ እንደዚህ ተደርጎ አስተማሪ ተማሪ ምን ክላስሜት ኤቭሪቲንግ ይነገራችኋል። ስሜታቸው ሁሉ ነገር በቃ ኢሞሽናል ይሆናሉ። አንዴ በቃ ደስታም ከሆነ የሆነ ያናደዳቸውም ነገር ከሆነ ምናምን እንዴታቸውን ሁሉ ሪአክት እያደረጉ ምናምን በደንብ ነው የሚያወሯችሁ። ልክ ስትመለከቷቸው ልክ አንድ በቃ እንትን ስክሪፕት ተጽፎለት ስክሪፕቱን የሚያጠና አርቲስት እስኪመስሏችሁ ድረስ ማለት ነው። በደንብ አድርገው እትትትት ይሏችኋል። ሁሉን ነገር ያወሯችኋል እና በአክሽን በምናምን ነው ደግሞ ማለት አሁን ስለ መምህራኖቻቸውም ከሆነ በአክሽን ያደረጉትን ነገር ተነስተው ቆመው ምናምን በደንብ አድርገው ያወሩላችኋል። አንዳንድ ቀን እንደው ከትምህርት ቤት ይዘውት የሄዱት ቦርሳ ሳይወርድ ከትከሻቸው ላይ ነው ወሬውን በደንብ አድርገው የሚያወሩላችሁ ማለት ነው። አውርተው 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 እናንተ ምንም ልትሰጡት የማትችሉት መልስ ምንም አትመልሱላቸውም ማለት ያው ምን ትመልሳላችሁ እስቲ ንገሩኝ። እንደማለት መመለስ የምትችሉ ከሆነ እስቲ እንዲህ መመለስኩ ይቻላል በሉ። ይህንንም ማወቅ ስለምፈልግ ማለት ነውና አንዳንዴ ግን ልጆቻችን እውነት ለመናገር እንዴ ልናስተምራቸው ነው ትምህርት ቤት የምንልካቸው ማለት የቀለም ትምህርት ማለት ነው። እሱን ልናስተምራቸው ነው ትምህርት ቤት የምንልካቸው ወይስ እንደው ስክሪፕት አጥንተው አርቲስት እንዲሆኑ ነው? እውነት ማለት በቃ በጣም የተለያየ እንትን ነው የሚያሳዩትና እነኚህ ልጆች አንዳንዴ የሆነ ፊልም ላይ ላያቸው ነው የምልበት ሁሉ ጊዜ እንዳለ ልነግራችሁ ነው። እስቲ እናንተ ጋር የታዘባችሁትን ነገር ንገሩኝ እና አንዳንድ ቀን ግን ያው የተወራልን ነገር ጠቅላላ ይዘን መፍትሄ የሚያስፈልገው ነገር ላይም ኮንሰንትሬት ማድረግ እንዳለብን ግን እዚች ላይ እንዳንረሳ። ምክንያቱም ልጆቻችን በጣም በዚህ ዘመን ያሉ ልጆች ደግሞ they are so sensitive። ስለዚህ እሱ ላይም ጥንቃቄ እንውሰድ። ወላጆች ወዳችኋለሁ። መልእክታችሁን ጠብቃለሁ።